አዲስ አበባ ላይ የቫላንታይን ቀን ማለት የኪስ ቦርሳን ማራቆት ሆኗል። ውድ ሆቴሎች፣ የቸኮሌት ቤቶች እና እብድ የሆነ የገበያ ዋጋ። ዛሬ ግን ይህን ሁሉ በ1000 ብር ብቻ ልንቀይረው ነው። ይቻላል ወይስ ተዋርጄ እመለሳለሁ? አብራችሁኝ። ጉዞዬን ከከተማዋ ምርጥ ሆቴሎች አንዱ ከሆነው ቤስት ዌስተርን ጀመርኩ። አሁን አንጋፋው ቤስት ዌስተርን ሆቴል ነው ያለነው። በጣም ላግዠሪ ነገሮች እያየ ነው ያላቸውን ፓኬጅ እስቲ ጠይቅና ምን ችለው ነው የሚለውን ነገር ለእናንተው ለማሳየት አስቤ ነው። እዚህ የሚቀርቡት የቫላንታይን ፓኬጆች ለየት ላለ ተገልጋይ የቀረቡ ናቸው። አለቃ እንትን የቫላንታይን እንትን ሚል አይቼ ነበር ሶሻል ሚዲያ ፓኬጅ ቢል። ዋጋውን ስናየው ግን የፍቅር ቀን አከባበር ደረጃው ልዩነት እንዳለው ያሳያል። ይቅርታ አንዴ ተደግመኛል። 6500 ብር ነው። ከዛ ፓኬጁ ምን ነው? ኮክቴል ቡፌ። ኦኬ እሺ። እና ላይቭ ሚውዚክ ኦኬ እሺ። ከዛ ውጭ ኦኬ እነኚህ ናቸው 6500 ብር የምትይ እኮ የራት አንዴ የራቱ ፓኬጅ ማለት ነው። እሺ አመሰግናለሁ። 6500 ብር ነው ፓኬጁ። ቫላንታይን ምን አለው? ቡፌ አለው፣ ኮክቴል አለው። ከዛ ደግሞ ምን አለው? አኩስቲክ ባንድ አለው። ከዛ ደግሞ በቃ በ6500 ብር ነው። እኛ አቅማችን አይችልም። ለዚህ እንውጣ። እንግዲህ ጋይስ እንዳያችሁት እንግዲህ የሚቀመስ አይደለም። የሆቴል ሩም ዋጋ ራሱ ብቻውን ብዙ ነገር ይገዛል። አሁን ካሰብኩ ካቀድነው ወደ 60 እጥፍ ነው ማለት ነው። እንግዲህ ከፍተኛው የአልጋ ሂሳብ $400 ነው። $400 እንግዲህ በባንክ እንኳን ስንመታው ወደ 60 ሺህ ብር አካባቢ ይመጣል ማለት ነው። የራቱ ፓኬጅ ብቻውን ደግሞ 6000 ምናምን ብር ነው የሚባለው። ለዚህ አጠቃላይ እንደምታዩት አሁን የያዝኩት 1000 ብር ነው። እቺ 1000 ብር እዚህ ቦሌ ላይ እንዴት ኩስስ ያለች ምንም አቅም የሌላት እንደሆነች ለመረዳት ሞክሬያለሁ። ግን ያ ማለት ደግሞ መጥፎ ነው ወይም ደግሞ ውድ ነው ለማለት ሳይሆን ሁሉም ሰው እንግዲህ በደረጃውና እንደ ኑሮ ነው የሚኖረው የሚለውን ነገር ለመግለጽ ነው። አሁን ቀጣይ እንግዲህ በጣም አዶናይ ጊፍት ሲሰጥ ያየነበት እንትን አለ፣ ቸኮሌት ጊፍት። እንግዲህ ለኛም የሚሆን የቸኮሌት ጊፍት እናገኛለን የሚለውን ነገር እስቲ እኔና ቸኮሌት አሁን ወደ ቸኮሌት ስቶር ነው ወደ በ1000 ብር ቫላንታይን እናከብራለን የሚለው ነገር አሳሳቢ ነው። እንግዲህ ከኛ ጋር እንድትሆኑ ጠይቃችኋለሁ። ቤቱን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ምን ችግር አለው ሰብስክራይብ ብታደርጉ? ለጋራ ጥቅማችን ነው። እኔም አሪፍ ነገር አቀርብላችኋለሁ፣ እናንተም ደግሞ ጥሩ ነገር ለኔ ታደርጉልኛላችሁ ማለት ነው። አሁን እንሄዳለን። ቀጣዩ ጣቢያዬ የቅንጦት ቸኮሌት ቤት ነበር። ገና ካሜራዬን ሲያዩ መቅረጽ እንደማይቻል አሳወቁኝ። ዋጋውን ስሰማ ግን እኔም መግዛት እንደማልችል አወቅኩ። እንግዲህ በጣም ነው የሚገርመው። ቅድም መቅረጽ ስላልቻለን ነው እንትን ያላለው። የሚገርም ነገር ልንገራችሁ፣ ሰርፕራይዝ። ዝቅተኛ 10000 ብር ነው የሚሸጠው ቸኮሌት፣ ከፍተኛው 85000 ብር ነው ለቸኮሌት፣ ለጌጥ ቸኮሌት ማለት ነው። እንግዲህ አፎርድ የሚያደርግ ሰው ያደርገዋል። እኔ ግን ያለኝ 1000 ብር ብቻ ስለሆነ የ85000 ብር ቸኮሌት ለመግዛት አቅም የለኝም። ለዚህ አሁን ወደ ሰፈር እንሄድና ለራሳችን እንዴት ማዘጋጀት እንዳለብን በራሳችን ዋናው ላቭ ነው። ለዚህ ዋናው ላቭ ነው የሚባለው ዛሬ ለቫላንታይን አበባ ግድ ነው። ቦሌ ላይ ያየሁት ዋጋ ግን በጀቴን ይጨርሰዋል። ስለዚህ ወደ አማራጭ መንገድ። አበባ በስንት ዋጋ ነው ወስኝ? በፍሬ 60 ብር። በጣም አሪፍ። እንደዚህ ሲሰራ ስንት ይሆናል? በፍሬ 60 ብር አሪፋ ያበደ ነው። 1000 ያለን ከ1000 ላይ አይደለም፣ በፍሬ 60 ብር ነው። 5 ፍሬ ብናረግ ስንት ማለት ነው? 300 ብር ማለት ነው። ከዛ ሲታሰር ምን ሲል 350 ስንት ይቀረናል? 650 ብር። በሷ ደግሞ ምግባችንን እንሰራለን ማለት ነው። 3 አዳዲስ ነገር ይርሽ 3 አየሁ ይፈካ ታውሳ አትበጥበጥ። እሺ ቆቺ መሀል እናደርጋታለን እንደዚህ
ከተማውን ስዞር ነው አበባ ተወዷል። ቫላንታይን እንዴት እናክብር ታዲያ? ያው አንተ ባትኖር እኮ ተበላ አስጊጣት ምናምን። መንገድ ላይ ይህን ምርጥ ሰው አገኘሁት። ከእሱ ጋር መደራደር፣ ማውራት እና መሳቅ የቫላንታይን መንፈስን መለሰልኝ። ሂሳብ ውስጥ ተስገባው 20 ፍሬ ማለት እኮ 600 ብር ማለት ኧረ አይደለ አየዋል። አንድ እኔ ከ300 ብር ከ400 ብር በላይ እንዳትሰጠኝ የኔ በጣም እሺ። እሺ እቺ ስንት ናት? እቺ ስንት ናት? ጠይቃት። ከፍ ካላስከፈልክማ ሌላ ነገር ጨምር። በቃ አሪፍ አንቺ እንዳትከስር። ስንት ማለት ነው? 410 በ420 ብር አሪፍ አበባ ያዝኩ። አንዳንድ ጊዜ ምርጡ ነገር በህንፃ ውስጥ ሳይሆን በመንገድ ላይ ይገኛል። ቺን አሁን ዋጋ እየጠየቅን ነው ተደውሎ፣ ግን አነሳች። ሰስፔንስ አደረገን እኮ ሂሳብ እየጠየቀ 2000 ያለ 2000 ብር። በጣም ነው የምንወድ፣ በጣም ነው የምናመሰግነው። በንግድ ባንክ እንክፈል። እናመሰግናለን። እሺ እንደምታዩት እንግዲህ እንደ እድል ሆኖ መንገድ ላይ በ60 ብር አግኝተናል። በአጠቃላይ የ420 ብር አበባ ሞልቷል። የሚቀረን ብር ስንት ነው ማለት ነው? 580 ብር ቀሪ ያለን። አሁን ደግሞ ለምግብ ራሳችን እናበስላለን። እራቷን እኛው ሰርተን እናበላታለን። ከዛ ቸኮሌት ይቀረናል። ቸኮሌት እና ከተረፈን ደግሞ ጊፍት እንገዛላታለን። አሁን ቀጥታ ወደ ቀጣዩ ስቴፕ እንሂድ። እራት በሬስቶራንት መብላት እንደማልችል ግልጽ ነው። ስለዚህ ወደ ሸዋ ሱፐርማርኬት ገብቼ የራሴን ማስተርፒስ ልሰራ ወሰኑ። የሚያስፈልገኝ ሁሉ በ200 ብር ሸምቷል። አበባችንን ስንት ነው? አበባችንን በ410 ብር፣ ይሄን ደግሞ በ200 ብር ገዝተናል። ስንት ቀረ ማለት ነው? 420 ብር 380 ብር ይቀረናል። አሁን 380 ብር ይዘን አንድ ስጦታ እንገዛለን። አንድ ቀረን። ተከተሉ። ውዱን የ85 ብር ቸኮሌት ከሰፈር ሱቅ በ150 ብር ቸኮሌት ተካሁት። እንግዲህ ይሄኛውን በ420 ብር ይሄን በ150 ስንት ሆነ ማለት ነው? 570 ከዛ 570 ላይ 200 770 ስንት ይቀረናል ማለት ነው? 230 ይቀረናል ማለት ነው። እንግዲህ በአጠቃላይ በ770 ብር እነዚህን ነገሮች ገዝተናል። ቤታችን ገብተን እራታችንን እናበስላለን። ከዛ የቀረው ምንድነው? ኬክ ነው። ኬኳን ሰፈር ምርጥ ኬክ ቤት አለ፣ እሷ የምትወደው በ220 ብሩ ምርጥ ኬክ እናስገባለን። አለቀ ማለት ነው። ዋናው ፍቅር ነው፣ የምናወጣው ገንዘብ ሳይሆን ዋናው በመሀላችን ያለው ፍቅር ነው። ሁሌ ቫላንታይን ነው እኛ ቤት ነው እላታለሁ፣ ሁሌ ባለቤቴ። ለዚህ ቫላንታይንን እንደዚህ ቀለል አድርገን አልፈናታል። ይመቻችሁ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቤቤ ቲዩብ ነው። በቀጣይ የስንት ብር ቻሌንጅ እንደምንሰራላችሁ አሳውቁን። እንወዳችኋለን።